ያለፈው አመት ለባንካችን ወርቃማ የስኬት አመት ነበር ማለት ይቻላል። ለሁለት አመት ከውጪ አማካሪ ጋር ስንነድፈው የነበረውን የትራንስፎርሜሽን ስትራቴጂያችንን መሬት አውርደን ተጨባጭ ውጤቶችንና ፍሬዎችን ማየት የቻልንበት አመት ነበር። ዋናውና የአመቱ የስኬታችን ሚስጥር የሆነው የባንካችንን ተቋማዊ የንግድ ስያሜና ተቋማዊ አርማ በደማቅ ስነ ስርዓት አስመርቀን ለተግባራ ያበቃንበት በቀጣይም ደግሞ በአጭር ጊዜ ውስጥ ፈጣን ተቀባይነት ያገኘንበት ሁኔታ ነው የነበረው። ከአመት በፊት የነበረበትን ስታተስ አሁን ጋር ስናነጻጽረው በርካታ የሆኑ ስትራቴጂ ስለተተገበረ የመጡ ውጤቶች አሉ። እነዚህ እንግዲህ እንኳንም ስትራቴጂን ተገበረን የሚያስብሉ ናቸው። ይሄ የባንኩን ብራንድ ከመቀየር በሰው አእምሮ ውስጥ የነበረውን ኢሜጅ ከማሻሻል አንፃር ጀምሮ አሰራራችን ጋር ዩኒቲ ኦፍ ፐርፐዝ ከመፍጠር አንፃር ባንካችን ተወዳዳሪና ጠንካራ መሆኑ መውጣት ይችላል የሚለውን አመለካከት ከማስረጽ ጀምሮ ውጤት ወደ ማምጣት እያንዳንዱ ሰው ፊል እስኪያደርገው ድረስ በውጤት መጠየቅን ያንን አስተሳሰብ ከመፍጠር ጀምሮ እያንዳንዱ ሰው ተለክቶ የሚሰጠው ስራ ተለክቶ የሚሰጠው የሚጠየቅበት ሲስተም መዘርጋት ያንንም አመለካከት መፍጠር ደረጃ ደርሷል። ይሄ ትልቁ ስትራቴጂውን መተግበር ከጀመርንበት ጊዜ ጀምሮ ለውጦች እየታዩ መጥተዋል። እነዚህ ለውጦች በተለይ በደንበኞች አገልግሎት አካባቢ የተለያዩ አሰራሮች እየሰራን ነው። የደንበኞች አገልግሎትን ታሳቢ ያደረገ ነው ስትራቴጂያችን። የስበት ማዕከሉም ዋናው ደንበኛ ተኮር መሆን ነው። በአሁን ጊዜ ዋናው ባንካችን የተቋቋመበት ዋና ዓላማ ለደንበኞች ዘርፈ ብዙ የሆነና ጥራቱን የጠበቀ አገልግሎት መስጠት ነው። እንግዲህ አመቱን አመርቂ በሆኑ ተግባራት ፈጽመናል፣ አስደሳች ውጤቶችም አግኝተናል የሚል እምነት ነው ያለኝ። ለማመላከቻ የሚሆኑ ጉዳዮችን ለማንሳት ያህል ትልቁ እንግዲህ የባንክ ስራ የተቀማጭ ገንዘብ ማሰባሰብ ነው። በተቀማጭ ገንዘብ ማሰባሰብ ረገድም በትልቁ የተቀማጭ ገንዘባችን ያደገበትና 43.3 ቢሊዮን ብር የደረሰበት አመት ነው። በአሁን ጊዜ ዋናው ባንካችን የተቋቋመበት ዋና ዓላማ ለደንበኞች ዘርፈ ብዙ የሆነና ጥራቱን የጠበቀ አገልግሎት መስጠት ነው። ይሄን አገልግሎት ለመስጠት ደግሞ በትልቁ ስራ መሰራት ያለበት ደግሞ ሁለት ቁልፍ ጉዳዮች አሉ። አንደኛው ቁልፍ ጉዳይ የሰው ኃይል ነው። የሰው ኃይል የሰለጠነ የሰው ኃይል የበቃ የሰው ኃይል ሲኖር ነው የተሻለ አገልግሎት መስጠት የሚችለውና የሰው ኃይል ላይ ሰፊ ስራ እየሰራን ነው። የተለየ ስልጠናዎች አዘጋጅተን ስልጠናዎች በሰፊው እየሰጠን እንገኛለን። ይሄ ስልጠና በመስጠት እንዲሁም በአገራችን ልዩ የሆነ የዩኒቨርሳል ባንከር ሞዴል ሰራተኞቻችን በቅርንጫፍ ደረጃ ሁሉንም ነገር አውቀው ደንበኛ ምንም ሳያጉላሉ ሁሉንም ነገር ከአንድ ቦታ ደንበኛ መልስ የሚያገኝበትን ሁኔታ ለማምጣት ይሄ ሞዴል ተቀርጾ ወደ ስራ ገብቶ ውጤት እያስገኘ ይገኛል። በብራንች ትራንስፎርሜሽን ስትራቴጂ ላይ ከተያዘው አንዱ የአቅም ግንባታ በኩል የዩኒቨርሳል ባንከር ትሬኒንግ ነው። ዩኒቨርሳል ባንከር ትሬኒንግ ብራንች ላይ ያሉ ስታፎቻችን ላይ ነው የጀመርነው። አሁን ፓይለት ቴስት ላይ ነው ያለነው። ዋና ዓላማው ምንድነው? የባንካችን ብራንች ላይ ፍሮንት ላይ ያሉ ሰራተኞቻችን የባንኩን ፕሮዳክት ጠንቅቆ አውቆ በደንብ አውቆ ሽያጩንም እንዲያሳልጡት ነው። ከዚህ በፊት ትሬኒንጎች ይሰጣሉ፣ ግን እንደዚህ አይነት እንደ ዩኒቨርሳል ባንከር አይነት ትሬኒንግ ተሰጥቶን አያውቅም። እኔም ግራጁዌት ትሬኒንግ ሆኜ ለአንድ ወር አካባቢ ትሬኒንግ ወስደናል። ያ ትሬኒንግ እንደ ሪፍሬሽመንት አይነት ነገር ነበረ፣ ጥሩም ነበረ። ነገር ግን አሁን ወደ ዩኒቨርሳል ባንከሩ ስንመጣ እንደ ስሙም የምናየው ዩኒቨርሳል ማለት ሁሉን አቀፍ ሁሉን ያማከለ ባንከር መሆን ነውና ተሰጥቶናል። እኔ ግን 10 አመት አካባቢ ሰርቻለሁ። 10 አመት ስሰራ አብዛኛውን በልምድ ያመጣነው ነገር ነው እንጂ ዲፕሊ አውቀን አይደለም ስንሰራ የነበረው። ማለት ከኛ በፊት የነበሩት ሰራተኞች ከነሱ ያገኘውን ኤክስፒሪየንስ መሰረት አድርገን ነበር ስንሰራ የነበረው። አሁን ላይ ግን ስናየው ትሬኒንግ ውስጥ ስንወስደው አንዳንዴ እንደዚህ አይነት ፕሮዳክት አለ እንዴ እስከሚባል ድረስ ማለት ነው።
በሌላ በኩል ደግሞ ሪፎርሙን ተሸክመው ሊሄዱ የሚችሉ ትራንስፎርሜሽን ላይ ነው ያለነው። ትራንስፎርሜሽኑን ሊያሳልጡ የሚችሉ እንደዚሁም የቼንጅ ማናጅመንት ኦር ቼንጅ ሻምፒዮን ብለ ለይተናቸው እነሱንም ካፓሲቲ ቢልድ እያደረግን ነው። በእነሱ በኩል ሌላው ላይ እየሰራን ኢኒሺዬቲቭ እያደረግን ወደ ሌላው ሰራተኛ ለመድረስ ቼንጅ ሻምፒዮኖቻችን ላይ ከውጭ ሀገር የታወቀ አሰልጣኝ አምጥተን ቢሾፍቱ ላይ በስፋት ጥሩ ትሬኒንግ የተሰጠበት ነው። ኦርጋናይዜሽናል ትራንስፎርሜሽን ስሩ ኢንዲቪጁዋል ቼንጅ በሚል ታይትል ጥሩ ትሬኒንግ የወሰዱበት እነሱ ደግሞ ያን ትሬኒንግ ወስዶ ወደ ሌላው የማስተላለፍ ስራ እየሰሩ ነው ያሉት። በተለየ መልኩ ደግሞ ቴክኖሎጂ ላይም እየሰራን ነው። በቴክኖሎጂም ደግሞ ለደንበኞቻችን የተሻለ አማራጭ ለመፍጠር ቴክኖሎጂ ላይም እንዲሁ በሰፊው እየሰራን እንገኛለን። በቅርብ ኦምኒ ቻናል የሚባል ቴክኖሎጂ ፕላትፎርም ወደ ስራ አስገብተናል። ይሄም በፕሮጀክት ደረጃ ላይ ነው ያለው። በአጠረ ጊዜ ያልቆ ለደንበኞቻችን ትልቅ አገልግሎት ይሰጣል ብለን እናስባለን። ቴክኖሎጂ በፍጥነት እየሄደ ያለ ስለሆነ ሰራተኞቻችን ከዚህ ቴክኖሎጂ ጋር እንዴት መሄድ አለበት፣ ድርጅታችን እንዴት ነው ከዚህ ቴክኖሎጂ ጋር መሄድ አለበት የሚል ቴክኖሎጂ እንደ አንድ ትልቅ ፒላር ስለተለየ እዛ ላይ እስከ ውጭ ሀገር ድረስ ሰራተኞቻችንን ልከን የልምድ ቀሰማም የኤክስፖዠር ቪዚትም እንዲያገኙ እያደረግን ነው ያለነው። በዚህ በኩል መጠነ ሰፊ የአቅም ግንባታ ስራዎች ተሰርቷል። ለባንካችን የሚያስፈልጉ የቢሮና የመሰረተ ልማት ግንባታዎችን እቅድ ከመከወን አኳያ የመካከለኛ ጊዜ የዋና መስሪያ ቤታችን ግንባታ ባለ 32 ወለሉ ማለት ነው። በአብዛኛው ከምድር በታች ያለው 5 ወለል ግንባታው ተገባዶ በአሁኑ ሰዓት ከምድር በላይ ያለው እየተገነባ ያለበት ሁኔታ ነው ያለው። የባንካችንን በተለያየ ቦታ የኢሜጅ ጉዳይም ከፍ አድርጎ ከማሳየት አንፃር በባለፈው አመት እንደሚታወቀው በአዳማ የጂ+4 ህንፃ አስጨርሰን አስገንብተን ወደ ስራ ገብቷል። በዚህ ሂደትም የአዳማ ዲስትሪክታችን እዛ ላይ እንዲሁም ለሌሎች አገልግሎት እየዋለ ይገኛል ማለት ነው። የሰው ኃይላችን በቀጣይ ትልቁ የባንካችን እጣ ፈንታ የሚወሰነው በሰራተኞቹ ላይ ስለሆነ የተሻለ የሰው ኃይልን ማሰልጠንና የተሻለ የሰው ኃይልን መፍጠር ደግሞ እንደ ባንክም ከኛም ይጠበቃልና ይሄን ለማስፈጸም በገላን የልቀትና የኮንቬንሽን ሴንተር ማዕከል ለማስገንባት እንቅስቃሴ ጀምረናል። በባለፈው አመት ይሄንም ሰፊ አማካሪዎች አወዳደር ለመቅጠር ሰፊ ስራ ስንሰራ ነበር። ይሄም አገር ውስጥ አሉ የሚባሉ የጁሪ ኮሚቴዎችን መርጠን ዲዛይን ስናወዳደር ቆይተናል። ይሄም ዲዛይን ተመርጦ አሸናፊው ተለይቶ አሸናፊውም ከተለየ በኋላ ዲዛይኑ የሚፈልጉ ማስተካከያዎች ከተደረገለት በኋላ ወደ ግንባታው ለመሸጋገር የሚያስችለንን ስራዎች ስንሰራ ቆይተን እሱንም ጨርሰን በአሁኑ ወቅት የመጀመሪያውን ፌዝ የባንክ ሰፖርቲቭ ፋንክሽን የሚባለውን ለመገንባት ጨረታ አውጥተናል። የጨረታ ሂደቱን በቅርብ ይጠናቀቃልና በዚህ አመትም የመጀመሪያው ፌዝ የግንባታ ስራ ይጀመራል ብለን እንጠብቃለን። ባንካችን ዛሬ ትልቅ አቅም ነው ያለው። በጣም ትልቅ አቅም ነው ያለው። በጣም ብዙ አገልግሎቶች ከተለመዱት አገልግሎቶች ውጪ በቴክኖሎጂ ዘመኑ ያፈራቸውን በጣም ብዙ በርካታ አገልግሎቶች እየሰጠ ነው ያለው። ብዙ ቦርዶችን አቃለው አንድ ዋን ኦፍ በጣም ጠንካራ ከሚባሉ ባንክ ላይ ብቻ ካሉ ሳይሆን ከብዙ ተቋማት ጠንካራ የሚባሉ ቦርዶች ኦሮሚያ ባንክ እድል ሆኖ አለው። ጠንካራ ቦርድ ስብስብ ነው። ከተለያየ ዘርፍ ነው የተሰባሰበው። የት መሄድ አለብን ምን እንፈልጋለን የሚለውን በደንብ ጠንቅቆ የሚያቅ ባለ ሀብቶች ሼር ሆልደሮች ምን ይፈልጋሉ ኮንቴክስቱ ምን ይፈልጋል የሚለውን በደንብ የሚያቅ የሚረዳ ቦርድ ስብስብ ነው ያለው። ስለዚህ ስትራቴጂውን ማውጣት ብቻ ሳይሆን ስትራቴጂውን አፈጻጸም በየጊዜው በሰብ ኮሚቴዎች እያደረገ የሚከታተል ቦርድ ነው። ስለዚህ እያንዳንዷ ታክቲካል ስትራቴጂክ ታክቲኮች የት ደርሰዋል በየወሩ በሰብ ኮሚቴ በኩል ይታያል።
በዋናው ቦርድን በኩል ይታያል። ማህበራዊ ግዴታ ከመወጣት አኳያ በሰው ሰራሽና በተፈጥሮ አደጋ ጉዳት ሰለባ ለሆኑ ወገኖቻችን ወቅታዊ የሆነ ድጋፍ በማድረግ ማህበራዊ ግዴታዎቻችንንም በበቂ መወጣት ችለናል። እግረ መንገዳችንንም እንግዲህ ለሀገር ልማት ለተነደፉ ፕሮጀክቶች እንዲሁ በአይነትም ይሁን በገንዘብ የተለያዩ ድጋፎች ስናደርግ የከረም ነው። በአመቱ መጨረሻ አካባቢ ይሄን በየጊዜው እጅግ እየላቀ የመጣውን የአገልግሎት አሰጣጣችንን ማዕከል ያደረገ ዓለም አቀፍ የአገልግሎት ጥራት ተሸላሚ መሆን ችለናል። በአመቱ መጨረሻ ላይ በዚህ መድረክ ስፔን ባርሴሎና ነው የሽልማት ስነ ስርዓቱ የተከናወነው። የባንካችንን ብቻ ሳይሆን የሀገራችንን የባንክ ኢንዱስትሪ እንዲሁም ደግሞ የሀገራችንን ስምና ዝና በበጎ ለማወደስ መድረክ ያገኘንበት ጥሩ አጋጣሚ ነበር ማለት ይቻላል። ይሄ ባንክ የሁሉም ባንክ ነው፣ የነሱ ባንክ ነው፣ የሰራተኞችን ባንክ ነው፣ የሁላችንም ባንክ ነው። ስለዚህ የኛ ባንክ መሆኑ እንዳለ ሆኖ ይሄን ባንክ ከቪዥን አንፃር ወዴት እንደምንወስደው የእያንዳንዳችን ቪዥን ነው፣ የእያንዳንዳችን ስራ ነው። ስትራቴጂ መተግበር የእያንዳንዳችን ኃላፊነት ነው የሚለው መረዳት ነው አንድ። ሁለተኛው ደግሞ እንደ ቦርድ እያንዳንዱ ሰራተኛ በሰራው ለባንኩ ኮንትሪቢዩት ባደረገው መጠን ሪዋርድ ለማድረግ የተዘጋጀን እንደሆነ ለሰራተኞች በጣም ቆንጆ ጥቅማ ጥቅሞችን እስከ ሰሩ ድረስ ሊጠቀሙባቸው የሚችሉ ወደ 50 የሚጠጉ ፓኬጅ ነው ያለውና መረዳት ያስፈልጋል። መቸኮል አያስፈልግም። ምንድናቸው? እንዴት ነው ተጠቃሚ ሆኖ ከዚህ ባንክ ጋር ብሰራ አብሬ ብቆይ ብዙ የሚያማልሉ ነገሮች ሊኖሩ ይችላሉ። ግን እነዚህ ነገሮች በደንብ ቢረዷቸው እና አብረው ባንኩን ጋር አብረውን ቢጓዙ ትልቅ ውጤት አብረን እናመጣለን የሚል እምነት ነው ያለኝ። 2015 እንግዲህ ያለፈውን አመት እኛ ለባንካችን ወርቃማ አመት ብለን የሰየምነው ሁለንተናዊ ስኬት ያገኘንበት አመት ነው። በቀጣዩ አመት በእነዚህ ስኬቶቻችን እጅግ ተበረታተን በቀጣዩ አመት ባለፈው አመት ያገኘናቸውን ስኬቶች የበለጠ አበልጽገንና አጽንተን በተሻለ አፈጻጸም ለመጨረስ ነው ያቀድነውና የተለምነው። በጣም ትራንስፎርሜሽናል ስትራቴጂ ቀርጸናል። ቅድም እንደተናገርኩት እሱን ስትራቴጂ ወደ መሬት አውርደን ጥሩ ውጤቶችን አግኝተንበታል። ይሄንኑ ደግሞ መሰረት አስይዘን ሰራተኞቻችንን በአቅም ግንባታ በተለየ ሁኔታ አበልጽገን ለደንበኞች አገልግሎት ያላቸውን አመለካከት የበለጠ ሻርፕ አድርገን ከዚህ የተሻለ ውጤት ለማስመዝገብ አመቱን የፕላቲኒየም አመት ለማድረግ ከወዲሁ አቅደን በስፋት እየሰራን ነው የምንገኘው። አቅሞቻችንንና ክህሎቶቻችንን ቢያንስ በእጥፍ አሳድገን ለባንካችን ብሎም ደግሞ አገልግሎት ከመስጠት አኳያ ለማህበረሰባችን በዋናነት ደግሞ የሀገራችንን እድገት ከማፋጠን አኳያ የተለየ ትኩረት ሰጥተን የምንሰራበት አመት ነው የሚሆነው። በቀጣይ አመት እንግዲህ ስትራቴጂው ሙሉ በሙሉ የሚተገበርበት አመት ነው። ስትራቴጂው የሚተገበርበት ብቻ ሳይሆን የስትራቴጂው ፍሬዎች የሚታዩበት አመት ነው የሚሆነው። በሁሉም ረገድ ትልቅ እምርታ እናሳያለን የሚል እምነት ነው ያለኝ። የውጭ ባንኮች ወደ ሀገሩ ሲመጡ ምን ኤሪያ ላይ ነው ሊገቡ የሚችሉት? ምንድነው አስበው የሚመጡት? መተባበር የምንችልባቸው ቦታዎች አሉ ወይ? አብረን መስራት የምንችልባቸው መወዳደር የሚገባን ቦታዎች፣ ዝግጅት የሚያስፈልጉን ቦታዎች አሉ ወይ? ለምሳሌ አሁን በካፒታል መዘጋጀት ይኖርብናል፣ በሰው ኃይል መዘጋጀት ይኖርብናል፣ በቴክኖሎጂ ዝግጅት ያስፈልገናል። ስትራቴጂዎቻችን ላይ ምን አይነት ማስተካከያዎች ማድረግ አለብን የሚለው ላይ እነዚህን ሁሉ ማስተካከያዎች ማድረግ ያለብን ላይ ዝግጅት እያደረግን ነውና ይሄንን ህዝቡም ማነው ደንበኞቻችንም ሰራተኞቻችንም ይሄን ተረድተው ባለሀብቶቹም ባለአክሲዮኖቹም ይሄን ተረድተው
እንግዲህ ቶሎ ቀድሞ እድሉን የተጠቀመበት ነው የሚጠቀመው። ብዙ ስጋቶችን ብቻ ሳይሆን እድሎችን ይዞ እየመጣ ነው። ስለዚህ እንደ ኦሮሚያ ባንክ እንደ ቦርድ ቀድመን እድሉን ከሚጠቀሙት ተርታ ነው መሆን የምንፈልገውና ይሄንን ባለአክሲዮኖችም እንዲረዱልን የምንወስዳቸው ውሳኔዎች ይኖራሉ፣ አቅጣጫዎች ይኖራሉ። እነዚህም ላይ ሰራተኞችም ባለሀብቶችም ማኔጅመንትም ሁሉም እንዲዘጋጅ ያስፈልጋል ማለት ነው። ባለአክሲዮኖች እንግዲህ ባንኩ ተወዳዳሪ ለመሆን ተጨማሪ አቅም እንደሚያስፈልገው የካፒታል መሰረቱ ጠንካራ መሆን እንዳለበት እና ተወዳዳሪ የሚሆነው እንደዛ ሲሆን እንደሆነ እንዲረዱና በተቻለ መጠን ካፒታላይዝ ያደረጉ እንዲሄዱ እና በተለያየ መንገድ መደገፍ በሚችሉበት መንገድ ሁሉ እንዲደግፉ መጠየቅ እፈልጋለሁ።